አልቻልንም። በቃ ነዳጅ አልቻልንም። ይራረዘኑልን በእናታችሁ። በአዲስ አበባ የነዳጅ እጥረት እንዲከሰት ያደረጉ ባለስልጣናት እንዲሁም ግለሰቦች ክስ ተመሰረተባቸው። እነዚህም ግለሰቦች በቁጥር 13 ይሆናሉ። ከነዛም ውስጥ የነዳጅና ኢነርጂ ሚኒስቴር ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢዎች ድርጅት ዋና ዳይሬክተር ይገኙበታል። የክስ ሁኔታም ከጅቡቲ ጀምሮ መንግስት ድጎማ ያደረገበትን ነዳጅ ከ70 ሚሊዮን ብር በላይ የሚገመተውን ቀጥተኛ ህዝቡ ጋር እንዳይደርስ እንዲሁም የነዳጅ እጥረት እንዲከሰት አድርገዋልና እነዚህ ሰዎች በሙስና መከሰስ አለባቸው ሲልም በልደታ ዋናው ፍርድ ቤት ክሱንም አቅርበዋል። ኧረ ወገን እሺ፣ ኧረ የሆነ ነገር በሉን። እሺ ምንድነው የምንሆነው? እሺ ምንድነው የምናደርገው እንዴ? ኧረ ወገን እንዴ ነዳጅ የለም፣ ቤተሰብ አስተዳዳሪ ነን፣ የቤት ኪራይ አለ፣ ልጆች አሉ፣ የትምህርት ቤት ክፍያ አለ። አሮጌ መኪና ይዘንሽ እኛ ምንድነው የምንሆነው? በሌለ ነዳጅ በሌለ ስራ እንደምታውቁን የኢትዮጵያ ኑሮ ሽንኩርት፣ ዘይት፣ እያንዳንዱ ነገር ሁሉም ነገር ጨምሯል። ነዳጅ አልጨመረም፣ ጨመረ አይደለም። ለምንድን ነው ብናገኘው እንኳን ሰርተን እንከፍላለን። የለም 4 ቀን ሙሉ ሰልፍ ላይ ማታ ቀን ሙሉ ተሰልፈን የምናገኘው 20 እና 25 ሊትር አንድ ቀን አታሰራን። አንድ ቀን እሺ፣ አሁን ምንድነው የምንኖረው? እሺ በምንድነው የምንሰራው? እሺ ኧረ አንድ ነገር በሉ። ይሄንን በቃ ለሚመለከተው ሁሉ በቃ አርሱልን። በቃ ለሚመለከተው ሁሉ ሼር ኮፒ ሊንክ እያደረጋችሁ አርሱ። በቃ አልቻልንም። በቃ ነዳጅ አልቻልንም። ይራረዘኑልን በእናታችሁ። በጣም ደባሪ ስራ እየተሰራ ነው ያለው። አንድ የነዳጅ ቦቲ 45000 ሊትር ይይዛል። እያንዳንዱ መኪና በአቨሬጅ 150 ሊትር ቢቀዳ 300 መኪናዎችን ማስተናገድ ይችላል። እኔ የተሰጠኝ 284ኛ ላይ ሆኜ ነዳጅ አልደረሰኝም። ወረፋውን ለመጠበቅ አንድ ሙሉ ቀንና አንድ ሙሉ ሌሊት ወስዷልና ነዳጁ ተወዶ ቤተሰብ ጥለን እየመጣን እዚህ ጋር ደግሞ የምናየው ቻሌንጅ አለ። ጨለማ ነው፣ ንብረት ይዘን ነው የምንወጣው። አላቅም ማለት ምን እየተደረገ እንደሆነ ከጀርባ ሊገባኝ አልቻለም። ለምንም ይሄን ቪዲዮ እንደምሰራ አላቅም። ምናልባት የንዴት ሊሆን ይችላል። በጣም የሚያሳዝን ነገር ነው። በኢትዮጵያ በተከሰተ የነዳጅ እጥረት ምክንያት የእህል ወፍጮዎች ስራ ማቆማቸው ተሰምቷል። በደቡብ ወሎ ዞን የተለያዩ ወረዳዎች በተከሰተው ከፍተኛ የነዳጅ እጥረት ምክንያት የገጠር ወፍጮ ቤቶች ስራ በማቆማቸው ነዋሪዎች ወደ ቀድሞ አድካሚ የድንጋይ ወፍጮ ለመመለስ መገደዳቸውን አሳውቀዋል። በአምባሰልና በኩታበር ወረዳ የሚገኙ አርሶ አደሮች እህል ለማስፈጨት ከ3 እስከ 6 ሰዓታት በእግር እንደሚጓዙም ተናግረዋል። የደቡብ ወሎ ዞን ንግድና ገበያ ልማት መምሪያ የነዳጅ እጥረት መኖሩን አምኖ ያለው ነዳጅ ቅድሚያ ለትራንስፖርት ለግንባታና ለጸጥታ ስራዎች በመመደቡ ለገጠር ወፍጮ ቤቶች በሚፈለገው መጠን ማቅረብ እንዳልተቻለም አሳውቁ። ኑ የኦሮሞን ክፋት ላሳያችሁ። የኦሮሞን ክፋት አሁን ስንት ሰዓት መሰለ? 2 ሰዓት ተኩል ነው። አደርን እዚህ አካባቢ የሆኑ ሰፈሮች አሉ። አላለቀልኝም። ዘበኛ የለ፣ የሚያሰጋ ነገር የለ። እዚህ አካባቢ ታድራለህ ነው። በቃ ጂኒ ቁልቋል የለም። እዚህ ተች የሚያደርጋ አካል የለም። ና ማናቀው ሰው ነው። አባወራ ወጣና አደራችሁ? አዎ እሺ በቃ እራት ይመጣላችኋል፣ የትም እንዳትሄዱ። ና የመጣልን ላሳየና ና የመጣልን እኔ ምንድነው ይሄ? እናንተ ሀገር ይሄ ምን ይባላል? ከቡላ ወይም ከቆጮ የሚሰራ ነው። ና ይኸውልህ ለአባወራ የሚቀርብ ወተት ነው። አሁን የታለበ ወተት አሳት ስለ ኦሮሞ ክፋት እያወራችሁ የምትውሉ ሰዎች ኦሮሞ ማለት ይሄ ነው። አይታለ አያቅህም። እስክትጠግብ ያበላሃል፣ እስክትጠግብ ያጠጣሃል፣ ያቅፋሃል፣ ያኖርሃል። ይሄን ያክል መልካም ነው። ከዚህ በላይ መልካምነት ምን አለ? እስኪ ንገሩኝ። የሆነ አካባቢ ሄጄ የሚገርማችሁ ሰላት ልሰግድ ተከልክያለሁ ብላችሁ ታምኑኛላችሁ? አካባቢዋ የተቀደሰች ነው። ምንጣፍ አውጥቼ አስፋልት ላይ ስሰግድ ነው። የሆነ አካባቢ ስሙን አልጠራም፣ እኔ ስሙን አልጠራም። ኦሮሞ ማለት ይሄን ያክል መልካም ህዝብ ነው ወዳጄ።